የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው ጽጌ ዕዝ በአማራ ክልል ሰሜን ሸዋ ዞን በአጣዬ ከተማ በኩል አንድ ሙሉ ሲኖትራክ የመከላከያ ሰራዊት ደመሰስኩ ሲል አስታወቀ። አፋብኃ ዛሬ ምሽት ባስታወቀው መሠረት ከአጣዬ ከተማ ወደ ካራቆሪ በሲኖትራክ ተጭኖ ሲጓዝ ነበር ባለው የመንግሥት ሰራዊት ላይ የደፈጣ ውጊያ ተወስዷል ብሏል። በዚሁ የደፈጣ አንድ ሙሉ ሲኖትራክ የመከላከያ ሰራዊት ተደምስሷል ነው ያለው። ደቡብ አማራ ቀጠና አሳምነው ዕዝ አፄ ዘርዓ ያዕቆብ አንደኛ ኮር በየዕለቱ የመንግሥት ኃይሎች ላይ የሚያደርገውን ጥቃት አጠናክሮ በማስቀጠል ወደ ድል ማማ እየተንደረደረ ይገኛል ሲልም አፋብኃ አስታውቋል። ከአጣዬው የደፈጣ ያለው ጥቃት ባሻገር በኤፍራታና ግድም ወረዳ አጣዬ ከተማ ላይ የመንግሥት ታጣቂ ኃይልን አጥቅቻለሁ በማለት አፋብኃ ደቡብ አማራ ቀጠና ዕዝ ገልጿል። በዚህም ከአጣዬ ከተማ አካባቢ ከተረተር ባቡር ሐዲዱ በተሰኘ ቦታ መሽጎ በነበረው የብልጽግና ታጣቂ ኃይል ላይ ያደረስኩት ባለው ጥቃት ከፊሉ ተደምስሶ ቀሪው አካባቢን ለቆ ተበታትኗል ነው ያለው። በተያያዘ መረጃ መንግሥት 90 በመቶ የሚሆኑትን የፋኖ ታጣቂዎች መትቻለሁ በማለት በተደጋጋሚ ሲናገር መደመጡ የሚታወስ ቢሆንም የደቡብ ወሎ ዞን ተንታ ወረዳ ግን ትላንት በፋኖ ታጣቂዎች ጥቃት ደርሶብኛል ሲል አምኗል።